ስንጾም ምን እናሟላ ሆነት እንኳን እኛ ትንሽ መጽሐፉ ጋር ያለ ነው እናንተም ታውቁታላችሁ አፈጻጸሙ ነው ችግር ያለብን እንጂ የመረዳት ችግር ያለብን አይመስለኝም እና ጾም አባቶቻችን ሲነግሩን የውስጥና የውጭ ጾም ረቂቅና ግዙፍ ጾም የሚታይና የማይታይ ጾም ብሎ ከፍለውታል ሊቃውንቱ የመጀመሪያው ጾም ምግብ ነው የምግብ አይነቶችን ነው እንጥሉላት ምንላቸውን የእንስሳት ተዋጽኦ ብሎ ጥሩስ ያመሰጣዋቸው እነዛን አሁን በከተማ የሚታየው የድግስ አይነት ግን የጾሞችን የፍስኮችን የሚያስነቁኗልና ይሄም ሌላ ጥናት የሚያስፈልግ የጾም መሰረታዊ ዓላማ የሰውን ኃይል ማድከም ሌሎችን እንደሚራቡ ማሰብ ሰውነታችን ስጋዊ ሰውነታችን ሲደግም መንፈሳዊ ሰውነታችን ይጠነክራል ታላቁ ሊቅ ዮሐንስ አፈወርቅ ሰው በስጋው ሲያረጅ ነፍሱ ትጎረምሳለች ይላል በስጋው ሲጎረምስ ደግሞ ነፍስ ታረጃለች ይላል አሁን ይሄ ሰሞን ነፍስ የምትጎረምስበት የምትጠነክርበት ጡንቻዋን የምታሳይበት የደረቷን ስፋት የጡንቻዋን ፍርጥምና የምታሳይበት ወቅት ነው ነፍስ ህሊና የሚደሰትበት አይምሮ የሚደሰትበት ሰውነታችን ከምግብ ሸክም ነፃ የሚወጣበት የተራቡትን የምናስብበት ወቅት ነውና የመጀመሪያው የሚታየው ፊት ለፊት የሚታየው ምግብ ነው ባለቤቱም ሲያስተምር ከዘጠኙ ብፁዓን ያለ ከጠቀሳቸው መካከል አንዱ ብፁዓን ለይረሁ በእንተ ጽድቅ እስመ እሙንቱ ይጸግቡ ስለ ጽድቅ የሚራቡ ብፁዓን ናቸው ይጠግባሉና ነው እንግዲህ የሚጠግቡ ደግሞ በግልባጩ ይራባሉና ነው በግልባጩ ስለዚህ ከምግብ መከልከል ነው ሌላ ነገር እንዲርበን እስኪሰማን ድረስ ማለት ነው